ዛሬ በጣም አምሮብሻል። ምናልባት ራቁቴን ስላየኸኝ ይሆናል። ምናልባት ቁንጅናዬን ያየው የወንድነት ስሜት እንጂ አንተ አትመስለኝም። ኖ እንደዛ እንዳታስቢ የኔ ፍቅር። በደንብ አስባለሁ። ቅድም እንኳን ማማሬ ልትነግረኝ ሰላም ዋሌን እንኳን አልጠየከኝም። አሁንም ጊዜው አልረፈደም። እንዴት ዋልሽ? ደህና ነኝ። አየሽ፣ አንድና የተለመደ መልስ እኮ ነው ያለው። ገና አልነገርኩም እኮ። ስለ ውሎ ማወቅ አትፈልግም? አልፈልግም። እንዴትም ብለሽዋይ። አሁን እዚህ ነው ያለሽው። ጭራሽ ዋልሽው አንሶ ድጋሚ መታረቅ። በነገራችን ላይ ይሄን ቀን በጣም በጉጉት ጠብቀው ነበር። እኔ ግን በጣም ፈርቻለሁ። ምንድን ነው የሚያስፈራው? የልጅነት ፍላጎቴ፣ ረጅም ጊዜ የጠበቁልሽን ክብር የማገኝበት ቀን እኮ። ይህ ያጓጓል እንጂ ምን ያስፈራል? አንድ ጥያቄ ልጠይቅህ። ዛሬ አናድርጋት በኝ እንጂ ጠየቂኝ። ወታደር ነበር። አሁን በረሃ ውስጥ ነው ያለኸው። እዚህ እስክትደርስ ውሃ በጣም እየጠማ ነገር ግን ለበረሃ ይሆነኛል ብለህ ጓደኛ ጋር ያስቀመጥከው ውሃ አለ። እዚህ ስትደርስ በጣም ጥሙ ከብዶ ጓደኛ ጋር ያስቀመጥከውን ውሃ ስትጠይቀው ለሰው እንደሰጠው ቢነግርህ ምን ታረጋለህ? ምናልባት እምነትና አደራዬን ስለበላኝ እምገለው ይመስለኛል። ለጥሜ ብዬ ያስቀመጥኩትን ውሃዬን አጣሁት። እኔ ግን እምነትና አደራዬን በልተሻል። ዮ አንቺ ደግሞ ጊዜዬንም በልተሻል። በጣም የጓጓለትን ነገር አጥቻለሁ። ዮ ምን ልታደርግ ነው?